አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሙባረክ ፈርኒቸር ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነን። እንግዲህ ዛሬ ደግሞ በጣም ጽድት ያለ በሙሉ ነጭ ላምኔት የተሰራ ኪችን ነው ይዤላችሁ የመጣሁት። በጣም ዘመናዊ ኪችን ነው። እውነት ለመናገር በጣም ጊዜ የወሰደብኝ እና ደግሞ በጣም ደክመን የሰራ ነው። ሷለ ኪችን ነው። እንግዲህ እንደምታዩት ሙሉ በሙሉ ያለውን ስራ ሁኔታ እንደገና ደግሞ ከነ ሙሉ ዋጋው መጨረሻ ላይ የምነግራችሁ ይሆናል። ስራውን አሳያችኋለሁ። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። እንግዲህ ይህን የመሰለ አሪፍ እቃ እንለቃለን ማለት ነው። የአሁኑ ኪችን የሚለየው በነገራችን ላይ በጣም ጥድት ያለ እቃ ነው። እዚህ ጋር የጠጋ ብለህ አሁን አሳያቸው። እዚህ ጋር የኪችን ጋርቤጅ አለው፣ ቆሻሻ መጣያ ማለት ነው። አሁን ይህን ቆሻሻ መጣያ እንደዚህ ውጭ ላይ መጣል ትችላላችሁ ማለት ነው። ይሄን አውጥታችሁ እና ይሄንን ይመስላል። በጣም ጽድት ያለ ኪችን ነው። ያው እንደምታዩት በጣም ዝምን ያለ ነው ማለት ነው። እነዚህ ደግሞ ኖርማል መሳቢያ አለው። እዚህ ጋር ለሹካና ለማንኪያ መከፋፈያ እንትን አለው ማለት ነው። አሁን ይሄንም ጠጋ አድርገህ አሳያቸው ማለት ነው። እዚህ ጋር አሁን እነዚህ ፓርቶች እንደዚህ ለምትፈልጉ ለመከፋፈል ሹካ ማንኪያ አሪፍ ነው ማለት ነው። እዚህ ጋርም ይሄንን ይመስላል። መሳቢያዎቹም ያው እነዚህን ይመስላሉ። በጣም ጽድት ያለ እቃ ነው። እንግዲህ ይሄ አሁን በነገራችን ላይ ኢንሻአላህ አሁን ያው የሥራ ቦታ ስለሆነ ነው ሙሉ ዲዛይኑ ለቪዲዮ ስላልመጣልኝ ለዚህ ለቀረጻ እንዲመች አድርገን ነው የደረደርነውና ቤት ላይ ደግሞ ያለውን ከገጠማ በኋላ ያለውን እንትን ደግሞ ኢንሻአላህ ቪዲዮ ምሰራላችሁ ይሆናል። እዛ ላይ ደግሞ የበለጠ ያምራል። ይሄ ተሰቃዩ ሜትር ከ40 ነው ማለት ነው። ስለዚህ በጣም ከፍ ያለ ኪችን ነው። በጣም ቁመቱ የጨመረ ነው። እንግዲህ አሳያቸዋለሁ ማለት ነው። እነዚህ መስታወት ናቸው። ያው ይሄን ይመስላል። እዚህ ጋር ደግሞ እንደምታዩት ያው ይሄንን ይመስላል ማለት ነው። ያው ይሄ መደርደሪያው አብሮ ነው የተያያዘው። አንዳንዶቹ በሚነቀል ያዙናል። ይሄኛውን ደግሞ ሙሉ በሙሉ አብሮ የተያያዘ ነው ማለት ነው የተሰራው እና እንደምታዩት ያው ሁሉም ስራ በጣም ልቅም ያለ ስራ ነው። እዚህ ጋር ደግሞ ያው ይሄኛዋ የፍሪጅ ማስቀመጫ ናት። እቺ ያው ቤቱ ላይ ግን ለብቻዋ ነው የምትቀመጠው ማለት ነው። አሁን ያው እዚህ ጋር ለቀረጻ ነው እኔ እንግዲህ እንዲመች አድርጌ የሰራሁት። አጠቃላይ ያለውን እንግዲህ የስራውን ሁኔታ ያው ይሄን ይመስላል። ሙሉ በሙሉ ይሄን ይመስላል ማለት ነው። ያው ይሄ እንደምታዩት የተያያዘ ነው ማለት ነው። እዚህ ጋርም ሙሉ በሙሉ ይሄንን ይመስላሉ ማለት ነው። እዚህ ጋር ደግሞ አነስ ያለች በር ተጠቅመናል። ያው ይሄ ምንድነው በሩን ማች አድርገን ለመስራት እንደዚህ ሜትሩን ሳንቲሜትሩን አንዳንድ ጊዜ እንደዚች አይነት ነገር እንጠቀማለን። እዚህ ጋር ደግሞ ኮርነር በዚህ መልኩ ነው የተሰራው ማለት ነው። ያው ይሄን ይመስላል። ያው መሳቢያው ተመሳሳይ ነው። አንዳንድ ፓርት ላይ የሹካና የማንኪያ መደርደሪያ አለው ማለት ነው። ይሄንን ይመስላል ማለት ነው። ያው ሙሉ ተመሳሳይ ነው። እዚህ ጋር አንድ እንደዚሁ የሹካ ማስቀመጫ አለ። ሌላው ሙሉ ተመሳሳይ ነው። ያው እዚህ እቃ ላይ አሁን የዚህ የእቃ ዲዛይን ይሄኛው ማለት ነው እንትን ነው ሲንክ አለው እዚህ ጋር ማለት ነው። ይሄኛው አሁን ቤት ላይ እንደዚህ ከውስጡ ይሄኛው ይወጣና እዚህ ጋር የሲንኩ ይሰራል ማለት ነው። እና ያው ይሄ ኪችን ደግሞ በጣም የሚያምረው የተጠቀምነው እንግዲህ ባለቤቷ እንትን ያዘዘችኝ ጋላክሲ ማርብል እንድገዛላት ነው ማለት ነው። ግራናይቱን በጣም ጽድት ያለ ግራናይት ነው። ያው አሳያቸው በጣም ኳሊቲ ነው። እንግዲህ አሁን ላይ አለ ከሚባለው ግራናይት አንዱ ይሄ ጋላክሲን ማለት ነው። እንግዲህ በጥቁር ነው በብዛት ያለው በጣም ጽድት ያለ ነው። ያው መግቢያዬ ላይ ብቻ እንትን አልነገርኳችሁም። ዞሮ እቃው የሚሄደው ወደ ሀርቡ ነው ማለት ነው። ይሄ እቃ ኢንሻአላህ ሰሞኑን ደግሞ ገጥሜ ያለውን ቪዲዮ አሳያችኋለሁ። እቃ ለቆየባችሁ ምናልባት በቃ ይሄ እቃ ኢንሻአላህ ከወጣ ሰሞኑን ገጣጥማለሁ። የቀረኝን እቃ ሙሉ የቤት እቃ ያላችሁን ትንሽ ታገሱኝ። ትንሽ ስራ ተደራርቦብን ስለሆነ ነው። እንደዚህ አይነት በዛ ያለ እቃ ሲኖር ያው የተደራረበ ቀጠሮ ሲኖር ትንሽ እቃ እየቆየብን ስለሆነ ነው። ኢንሻአላህ ከዚህ በኋላ ሁሉም ያላችሁን እቃ በቅርብ አወጣለሁኝ ማለት ነው። በተረፈ እንግዲህ
ቤት ላይ ቀርጬ ያለውን ነገር አሳያችኋለሁ ይሄን ቪዲዮ ማለት ነው። አሁን የቀረኝ ዋጋ ነው። የዚህ የእቃ ዋጋ በላምኔት ማለት ነው በካሬ 17500 ብር ማለት ነው። አሁን ላይ እየተሰራ የሚገኘው በላምኔት ያው ይሄ ማለት ይሄንን አይጨምርም ማለት ነው። ማርብሉን ግራናይቱን ሳይጨምር የካሬ ዋጋ ከግራናይቱ ውጭ ነው ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ሙሉ የቤት እቃ እዘዙን። በጣም በጥራት ሶፋ፣ መጅሊስ፣ አጠቃላይ የፈርኒቸር እቃዎችን እንሰራለን። የትኛውን ቦታ እናደርሳለን። አድራሻ ከሚሴ ነው። እዘዙን። ያላችሁን ሐሳብ አስተያየት ደግሞ ኮመንት ላይ ጻፉልኝ፣ እመልሳለሁኝ። ይሄንን ይመስላል እንግዲህ በታማኝነት ያላችሁበት ቦታ እናደርሳለን። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ እንደዚህ የሚያምር ፋ ያለ እቃ ነው። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።